እሺ አሁን መነጋገር መጀመር ትችላላችሁ። እሺ ሀና፣ አቤት። አሁን ምነግርሽ ነገር ከልቤ እንደሆነ ቅንጣት ታክል እንድትጠረጠሪ አልፈልግም። እሺ አልዋሽሽም ሀና፣ ብሩክን አፈቅረዋለሁ። በአንድ ወቅት ፍቅር ጉር አድርጎኝ ራስ ወዳድ ሆኜ ነበር። ብሩክን ከኔ በላይ ማንም ሳይወደውን ብዬ እስከማስብ ድረስ ነበር ያፈቀርኩት። አውቃለሁ። በዛ ሂደት ውስጥ ግን እኔና አንቺ ብዙ ተጎዳደን፣ ብዙ አልቅሰናል፣ ብዙ ተጣልተናል። ግን ያደረግነው ነገር ትክክል እንዳልሆነ ተሰማኝ። አንድ ሰውን አንቺ ስላፈቀርሽ ብቻ የአንቺ ማድረግ ትችያለሽ ማለት እንደማይቻል ዘግቼም ቢሆን ገብቶኛል። ለዛ ነው ከህይወታችሁ ወጥቼ ከእናንተ መራቅ የፈለኩት። ልክ ነሽ። ግን ደግሞ በመሀል ነገር ተፈጠረ። የብሩክ እናት መዳን ነበረባቸው። ከዛ እኔም ራሴን መስዋዕት አደረግኩ እንጂ ኩላሊት ሰጥቼ ፍቅሬን ለማዳን አንድ ቀን አስቤ አላውቅም። በፍጹም እንደዛ አላሰብኩም። እሱ እኮ ይገባኛል። ግን አውቃለሁ ሀና፣ በዙሪያሽ ያሉ ሰዎች የብሩኬን እናት ጨምሮ ጫና እያበዙብሽ እንደሆነ አውቃለሁ። እሱ ጫና እኮ ቀላል የሚባል ጫና አይደለም። ገብቶኛል። ግን የሰው ጫና ውሳኔሽን ሊያስቀይርሽ አይገባም። እኔ ደግሞ እንደ አንድ አፍቃሪ ማድረግ የምፈልገው ነገር አለ። ምንድን ነው? ማፈቅረው ሰው ሁሌም ደስተኛ እንዲሆንልኝ ይፈልጋል። እና እሱ ደግሞ ሁሌ ደስተኛ የሚሆንልኝ ከኔ ጋር ሳይሆን ከአንቺ ጋር ሲያሳልፍ ነው። ስለዚህ ይህንን ደግሞ ማክበር የኔ ግዴታ ነው። እና እባክሽ አንቺ እባክሽ አትግፊው። አንቺም ተጨንቀሽ እኛን አታስጨንቂ። ጉድ አንድ ሰሞን አይደለም የሚባለው? የአንቺ ጉድ ደግሞ ይህችን ሰሞን ነበር። እባክሽ አትጨነቂ። በቃ እንደምንም ብለሽ ለፊውና ራስሽን አጠንክሪ። ጠንካራ ሆኛ አንቺ እባክሽ። እኔ ብለ እናንተ ልጆች ቆይ ልታስለቅሱኝ ነው እንዴ? ፊዮሪ በፊት በጣም ታናደጅኝ ነበር። ከሆነ ጊዜ በኋላ ግን እያሳዘንሽ መጣሽ። ለምን? ምክንያቱም አንቺ አፈቀርሽ እንጂ ምንም አላጠፋሽ። በዛ ላይ ደግሞ ይሄን የመሰለ ፍቅር በእኔ ምክንያት የጋን መብራት ሆኖ ሳይ ፍቅርን የከፋ ያል ነበር የተሰማኝ። የእኔ ፍቅር የጋን መብራት አይሆንም። እኔ ነኝ እንደውም የማይሆን ቦታ ካላበራው ብዬ እየተጋደልኩ ያለሁት። ስለዚህ አንቺ በእናትሽ እንደሱ አትበይ እሺ? ግን አንድ ነገር ቃል ኪቤል። ምንድን ነው? ይሄ ግትር የምትይውን ነገር ለመተው ሞክሪ። ብሩኬ እኔ ካልሆነ ከሌላ ሰው ጋር መሆን አልችልም ምናምን ብለሽ የምታስቢውን ሀሳብ ከውስጥሽ እንድታወጭ እፈልጋለሁ። ይሄ በጣም ቆንጆ ሀሳብ ይመስለኛል። አዎ መቅዲ፣ እድሜ ልካቸውን በፍቅር ተጎድቶ ብቻቸውን የሚኖሩ አንድ ጎረቤት አሉ። እናም የፊዮሪ ጣፋንታ እንደዛ እንዳይሆን ፈራለሁ። ገብቶኛል። ስለዚህ ይህንን ነገር ትታ ነገም ሌላ ቀን ነው፣ ብሩኬን እንኳን ባይሆን ከሱ የተሻለ ሰው ፈጣሪ ያዘጋጅቶልኛል ብላ መኖር መቻል አለባት። ልክ ነሽ አንቺ። እስካሁን ለብሩክ ያለኝ ፍቅር ጨለምተኛ አድርጎኛል። ግን ደግሞ ሪሌሽንሺፕ በብዙ ነገር እንደሚመሰረት ገብቶኛል። ስለዚህ በሀሳብሽ እስማማለሁ። እርግጠኛ ነሽ? ያው እርግጠኛ ነኝ። እንደዛ ከሆነማ እኔም እስማማለሁ። ፍቅር ደግሞ በውለታ እንደማይቀየር ተጋግዘን ለሁሉም እናሳያቸዋለን። እኔም አግዝሻለሁ። እኔም አግዛቸዋለሁ። እንዴ አንቺ ደግሞ ምንድን ነው የምታግዥኝ? ምንም። ግን ምን ያለ እድሜ ወደ ኋላ ተመልሶ የእናንተ ጓደኛ በሆንኩ ብዬን ያሰኘኝ። ኧረ እባክሽ አልቀረብሽም ወሬኛ። እንዲህ ከተግባባችሁ በጣም ደስ ይላል። በሉ ተነሱ። እንዴ ለምን? ተነሱ፣ ተዘቃቀፉ እንጂ